ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ ይዘንላችሁ የመጣነው አዲክትድ የተባለውን እጅግ አነጋጋሪና ስሜት ቀስቃሽ ፊልም ነው። ይህ ፊልም ሁሉ ነገር አለኝ የምትል አንዲት ሴት በአንድ ያልተገደበ ስሜት ምክንያት ህይወቷ እንዴት እንደሚመሰቃቀል የምናይ ይሆናል። ፍቅር፣ ክህደት እና አደገኛ ሱስ በአንድ ላይ የሚታዩበት ፊልም ነው። እስከመጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻውን ማንም አይገምተውም። ቻናላችንንም ሰብስክራይብ በማድረግ ይጀምሩ። ታሪኩ የሚጀምረው በዞይ ሬናርድ ምስል ነው። ዞይ የምትመኘውን ሁሉ ያገኘች ሴት ናት። የራሷ የሆነ የጥበብ ማስታወቂያ ድርጅት አላት። በጣም የሚወዳትና ታማኝ ጄሰን የተባለ ባል አላት። ትዳራቸው ለብዙዎች ምሳሌ የሚሆን ነው። 2 ልጆች አላቸው። ቤተሰባቸው በደስታ የተሞላ ነው። ነገር ግን በዞይ ውስጥ አንድ የሚጎድል ነገር ያለ ይመስላል። ከባሏ ጋር ያላት ግንኙነት በጣም ሰላማዊና ፎርማል በመሆኑ ያ የድሮ ወጣትነት ስሜትና ትኩሳት የጠፋባት ይመስላታል። ጄሰን ለሷ በጣም ደግ ነው፣ ግን ዞይ የፈለገችው ያን አደገኛ የሚባል ስሜት ነበር። አንድ ቀን ዞይ በራሷ ምክንያት ኩዊንተን የተባለ ወጣትና ጎበዝ ሰዓሊ ታገኛለች። ኩዊንተን ልክ እንደ ስዕሎቹ ሁሉ ሚስጥራዊና ሴቶችን በመመልከት ብቻ የመማረክ ብቃት ያለው ሰው ነው። ዞይ መጀመሪያ ላይ ስራዋን ብቻ ለመስራት ብትሞክርም ኩዊንተን ግን በግልጽ እፈልግሻለሁ ይላታል። እዚህ ጋር ነው ነገሩ የሚቀየረው። ዞይ መጀመሪያ ላይ እምቢ ብትልም በመጨረሻ ግን ለስሜቷ ትሸነፋለች። በስቱዲዮ ውስጥ የሚያደርጉት ግንኙነት ለዞይ አዲስ ዓለም ይከፍትላታል። ከባሏ ጋር ያላገኘችውን ያን ድሩዬና ጥሬ የሆነ ስሜት ከኩዊንተን ጋር ታገኘዋለች። ዞይ አሁን መዋሸት ጀምራለች። ለባሏ ስራ ላይ ነኝ እያለች ከኩዊንተን ጋር ሰዓታት ታሳልፋለች። ነገሩ በአንድ ሰው አላበቃም። ዞይ አሁን ራሷን መቆጣጠር አቅቷታል። ይህ ስሜት እንደ አደንዛዥ እጽ ሱስ እየሆነባት መጣ። ነገር ግን አንድ ያልታሰበ ነገር በደስታዋ መሃል ይፈጠራል። ዞይ ከኩዊንተን ጋር ረጅም ጊዜና ምርጥ የደስታ ጊዜ በግንኙነት እያሳለፈች ነበር። አሁንም እንደተለመደው አንድ ቀን ምሽት ላይ ወደ ቤቱ ትሄዳለች። ነገር ግን ኩዊንተን አንድ ሴት ወደ ውስጥ አስገብቶ እያጫወተ ነበር። እሱን ስታይ በጣም ትደነግጣለች። ሁለተኛም አጠገቤ እንዳትደርስ ብላው ከቤቱ ለመውጣት ስትሞክር እሱም አስቆሞ ሊያስረዳት ቢሞክርም ምንም እንደማትሰማው ነግራ ትወጣለች። ኩዊንተን በድጋሚ እሷን አልለቅሽም በማለት ማሰቃየት ይጀምራል። የኔ ብቻ ነሽ እያላት ይከታተላታል። ዞይ ግን ሌላ ኩሩ የተባለ ወጣት ጋር ግንኙነት ትጀምራለች። አንድ ቀን ምሽት ላይም ወደ ክለብ ወጣ ብላ ኩሩ የተባለውን ወጣት ማማለል ትጀምራለች። ከዛም ትነሳና የያዘችውን ፓንቷን እጁ ላይ ወርውራለት ትሄዳለች። ከዛ እሱም ተከትሎ ይገባና ወደ ክላስ ገብተው ደስ የሚል ስሜት ያጣጥማሉ። አሁን ዞይ ስራዋን መስራት አቅቷታል። ልጆቿን ትምህርት ቤት መውሰድ ረስታለች። አእምሮዋ በአንድ ነገር ብቻ ተይዟል፣ ያም ወሲብ ነበር። ይህ ሱስ ለቤተሰቧ ያላትን ፍቅር እየበላው መጣ። ባሏም ጄሰን አንድ ነገር እየተፈጠረ እንደሆነ መጠርጠር ይጀምራል። ዞይ በሌሊት እየተነሳች ኮምፒውተሯ ላይ ወንዶችን ማየትና መፈለግ ስራዬ ብላ ይዘዋለች። ዞይ አሁንም በድጋሚ ስሜቷን መቆጣጠር አቅቷት አንድ ምሽት ላይ ወደ ኮሪ ቤት ሂዳ ታንኳኳለች። ኮሪም በሩን ይከፍተዋል። ለምን እንደመጣችም ሲጠይቃት እሷ ምንም አትጠይቀኝ ብላ ዝም ብላ አድርገኝ ትለዋለች። እሱም በሌሊት የመጣለትን እራት በደስታ እሷንም አስደስቷት ይለቃታል። እሷም ስሜቷ የልባ ከደረሰ በኋላ ቀስ ብላ ወደ ቤት መሄድ ትጀምራለች። ከመኪናም ወርዳ ጫማዋን ታወልቅና ቀስ ብላ ወደ ቤት ልገባ ስትል ነገር ግን ባሏ ጄሰን ሶፋ ላይ ቁጭ ብሎ እየጠበቃት ነበር። ድምጽም ያሰማና ሲጠራት እሷም ደንግጣ ወደሱ ትሄዳለች። በዚህ ሰዓት ከየት እየመጣሽ እንደሆነና ምንድነው መሰሪው? ከጀርባ ምን አይነት ሴራ እያሴርሽ ነው? በማለት ያፋጥታታል። እሷም አይን በልታ ሽምጥጥ አድርጋ ትከደዋለች። ነገር ግን አሁን ባሏን በጥርጣሬ እሷ ላይ ለመድረስ ሲቃረብ አሁን ሁለቱንም ውሽማዎቿን በአንድ ቤት ውስጥ ለማገናኘት ትቀጥራቸዋለች። ወደ ኩዊንተን ቤት ትሄድና ከዚህ በኋላ የኔና አንተ ግንኙነት አብቅቷል እያለችው ትነግረዋለች። እሱም በድንጋጤ ምን ማለት ነው አብቅቷል ገና ሳይጀምር እያለ ያፋጥጣታል። እዛው ቆሞ ትንሽ እንደተከራከሩም ኮሪ በሩን አንኳኩቶ ይገባል።
ሁለቱም ሲተያዩ ይገረማሉ። ኮሪም ከሱ ጋር ስተኝ ነበር ይላታል። ኩዊንተንም በጣም ይገረምና ካንተ ጋርም ተኝታለች ብሎ ይጠይቀዋል። ሁለቱም እሷን እንደ ጥፋተኛ ወደ እሷ ፊታቸውን ያዞራሉ። ኮሪ ወደ እሷም ይጠጋና እንዴት እንዲህ ታደርጊያለሽ እያለ ቁጣውን በሷ ላይ ያወርድባታል። ከዛ ሊመታትም ሊሞክር ሲል ኩዊንተን በመሃል ይገባና ቶሎ ያስቆመዋል። ኮሪም እሺ በቃ ነገሩን አብርዶት በማለት ፊቱን አዙሮ ጉዳዩን ዘግቶ ወደ ውጭ ሊወጣ ሲሞክር ኩዊንተን ከኋላ በብርጭቆ አናቱን ብሎ ይጥለዋል። ኩዊንተን ለእሷ አዝኖ ሳይሆን ጉዳዩን ራሱ ለመጨረስና ለመበቀል ሲል ነበር። ከዛ ፊቱን ያዞርና ወደ እሷ በክፋት ይቀርባታል። እሷም የሆነ ነገር ሊያደርጋት እያሰበ እንደሆነ በመገመት ብርጭቆቹን ወደሱ በመበተን ሙሉ ስብርባሪው እግሩን ይከበዋል። እሱም ምንም ሳይሰማው ብርጭቆቹን የተሰባበሩትን እየረጋገጠ እግሩ እየደማ ወደ እሷ መራመድ ይጀምራል። እሷም ምርጫ ስታጣ ለመደበቅ ትሮጣለች። እሱም ቢላዋን አንስቶ እያንኳካ እሷን ፍለጋውን ይቀጥላል። እሷም እንደምንም ብላ ለማምለጥ ስትሞክር በሩ ዝግ ነበርና አልተሳካላትም። አሁንም በድጋሚ ለመደበቅ ትወስናለች። እሱ ግን ቀስ እያለ አንድ በአንድ በመፈለግ በመጨረሻም ያገኛታል። ነገር ግን ሊጎዳት ሲል ከኋላ ሳይታወቅ የእሷ ባል መጥቶ ጭንቅላቱን በብርጭቆ ብሎ ይጥለዋል። በመጨረሻም ጄሰን ይህን ሁሉ ተግባሯ ሲደርስባት ዓለሙ በሙሉ ይፈርስበታል። የሚወዳት ሚስቱ እንዲህ አይነት ህይወት ውስጥ ትገባለች ብሎ በፍጹም አልገመተም ነበር። ጄሰን በአንድ ምሽት ስትወጣ አይቷት እሷን በመከተል ነበር እዚህ ቦታ ላይ ደረሰባት። ዞይ እሱ ከደረሰ ባለቀ ሰዓትም ሁሉንም ነገር ለመናዘዝ ትሞክራለች። ነገር ግን እሱ እንዳበቃና ለሱ እንደሞተች ቀጥታ ይነግራታል። እሷም አዎ ሙቻለሁ በማለት ወደ መንገድ ሂዳ መኪና ውስጥ ትገባለች። መኪናውም ሲገጫት ጄሰን በጣም ከልቡ ያዝንና እየሮጠ ሄዶ ወደ ሆስፒታል ይወስዳታል። ጄሰንም ጉዳቱን በውስጡ አምቆ እሷን ማሳከሙን ቀጥሎበታል። በመጨረሻም አስታሟት ከጨረሰ በኋላ ወደ ቤቷ ይዟት ይገባል። ነገር ግን እሱ የሆዱን በሆዱ አድርጎ ለመቆየት አልወሰነም ነበር። ሻንጣውንም ይዞ ይወጣና ሌላ ቦታ እየኖረ ልጆቹን በየመሃል እየመጣ ለመጠየቅ ይወስናል። አንድ ቀንም ወደ ቤት በመጣበት ሰዓት የዞይ እናት ከዶክተር የተሰጣትን የስነ ልቦና ችግር እንዳለባት የሚያሳይ ደብዳቤ ለጄሰን ትሰጠዋለች። ጄሰንም ይሄን ነገር ካየ በኋላ በስነ ልቦና ስለተጠቃች በጤናዋ እንዳልነበረ በመረዳት በመጨረሻው ይቅርታ ያድርግላትና ወደ ቤቱ ይመለሳል። ለልጆቹም ሲል ሙሉ በሙሉ ከልቡ ይቅርታ ያድርግላታል። ፊልሙም በዚሁ ያበቃል። ይህ ፊልም የቀረበው ከ130% አይሆንም። በየማሉ ብዙ የዘለልኳቸው ነገሮች ስላሉ እናንተ ሙሉ ፊልሙን ማየት ከፈለጋችሁ የኔ ቴሌግራም ላይ እለቅላችኋለሁ። ፊልም ባክስ የሚል ቴሌግራም ላይ ሰርች በማድረግ አዲክትድ 2014 የሚል ርዕስ ፊልሙን ሙሉ ለሙሉ እለቅላችኋለሁ።